ይናወጣሉ፣ ኮረብቶች ሁሉ ይናታሉ። እሱ ግን በዙፋኑ እንደጸና ይኖራል። ጌታ ማጣት ከማግኘት ምንም ልዩነት የለውም። የሚናወጥ ዓለም ውስጥ የማይናወጥ መሸሸጊያ ውቅያኖስ ውስጥ አሳን እንደሚመራ ዘንድሮ እግዚአብሔር አምላክ በሚያስገርም ሁኔታ ይመራል። ትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 27 እንደዚህ አነባለሁ። ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም በማንም አይመረመርም። ለደከመው ብርታት ይሰጣል፣ ለዛለውም ጉልበት ይጨምራል። ወጣቶች እንኳን ይደክማሉ ይታክቱማል፣ ጎበዛዝትም ተሰናክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ከፍ እናድርግ መጽሐፋችንን፣ ከፍ እናድርግ። እኔ የምለውን ከኔ ጋር በሉ። መጽሐፍ ቅዱስ ካልያዛችሁ ቀኝ እጃችሁ ወደ ላይ ከፍ አድርጉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ በዚህ ምሽት ከኔ ጋር የእግዚአብሔርን ቃል እየተካፈላችሁ ያላችሁ ቅዱሳን ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ የሚገኘው በትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ላይ ነው። የትንቢተ ኢሳይያስ መጽሐፍ ምዕራፍ 40 የተወደደ የመጽሐፍ ቅዱስ ክፍል ነው። ይህ ክፍል ለባቢሎን ምርኮኞች እግዚአብሔር የሰጠው የመጽናናት ቃል ነው። እግዚአብሔር የሚቆጣና የሚቀጣ አምላክ ብቻ ሳይሆን የሚያጽናናም አምላክ ነው። ምዕራፉ ሲጀምር እንደምታነቡት አጽናኑ አጽናኑ ሕዝቤን አጽናኑ ብሎ የሚጀምር ምዕራፍ ነው። ዛሬ የምንካፈለው ተጽናኑ በሚል ሐሳብ ይሆናል። እንደነገርኳችሁ ትንቢተ ኢሳይያስ መጽሐፍ በመጽሐፍ ቅዱሳችን ውስጥ በጣም እጅግ ከተወደዱ ከሚወደዱ መጽሐፎች ምዕራፎች መካከል አንዱ ነው። ይህ ምዕራፍ መሲያዊ ትንቢትን የያዘ ምዕራፍ ነው። ምክንያቱም ደግሞ ይህን መጽሐፍ በምታነቡበት ጊዜ መጽሐፍ ቅዱሳችሁን ስታጠኑ ይህ መጽሐፍ ወይም ይህ ምዕራፍ በባቢሎን ምርኮ ላሉ ለእስራኤል ልጆች ለመጽናናታቸው የተነገረ የትንቢት ቃል ነው። መጽሐፉን በምታጠኑበት ጊዜ በተለይም ደግሞ እነዚህ የእስራኤል ልጆች ወደ ባቢሎን ምርኮ እንደተወሰዱ የእግዚአብሔር ቃል ይናገራል። እግዚአብሔር አምላክ በየሰባት ዓመቱ አንድ ጊዜ ምድሪቷን እንዲያሳርፉ የሰጣቸውን ሕግ ለ490 ዓመት ባለመጠበቃቸው ምክንያት የ490 ዓመት ሰንበት 70 ዓመት ነው። ስለዚህ እግዚአብሔር ሕዝቡን ከምድሪቷ ላይ ነቅሎ ወደ ባቢሎን ወስዶ ሕጉን የፈጸመበት ጊዜ ነው የባቢሎን ምርኮ። መጽሐፍ ቅዱሳችሁን በምታጠኑበት ጊዜ የባቢሎን ምርኮ ለእስራኤላውያን ትልቅ ታሪክ ያለው ምርኮ ነው። ይህንን በደንብ ደግሞ ስትመለከቱ በተለይ የባቢሎን ምርኮ የዘመን ማከፈያ ሆኖ የሚያገለግል ነው። በእስራኤል ታሪክ ውስጥ ከባቢሎን ምርኮ በፊትና ከባቢሎን ምርኮ በኋላ በማለት የእስራኤል ታሪክ ለሁለት ይከፈላል። ይህንን በደንብ አርጋችሁ ትመለከታላችሁ። እስራኤላውያን ለ70 ዓመት ነው በባቢሎን ምርኮ በግዞት ስር የነበሩት። የዚህ ዋነኛው ምክንያት መግቢያ ላይ እንደነገርኳችሁ በየሰባት ዓመቱ አንድ ጊዜ ምድሪቷን እንዲያሳርፏት እግዚአብሔር ሕግን ትእዛዝን ሰጥቷቸዋል። እነሱ ግን ይህንን ባለመጠበቃቸው ባለማድረጋቸው ምክንያት የ490 ዓመት ሰንበት 70 ዓመት ነው። ለዚህ ነው እግዚአብሔር አምላክ ሕዝቡን ነቅሎ ምድሪቷን ያሳረፋት። ወዳጆቼ የባቢሎን ምርኮ ብዙ መንፈሳዊ ኪሳራዎችን በአይሁዳውያን ላይ ያመጣ ምርኮ ነው። ለምሳሌ እነዚህ አይሁዳውያን በባቢሎን ምርኮ ምክንያት ቤተ መቅደስ አልባ የሆኑበት፣ መጽሐፎቻቸው የተቃጠሉበት፣ ታቦታቸው የተማረከበት፣ አገልጋዮቻቸው ወደ ስደት ወደ ግዞት ወደ ባዕድ ምድር የተወሰዱበት፣ ኢየሩሳሌም ቅጥሯ የፈረሰበት፣ መሪ አልባ የሆኑበት፣ በሰው ሀገር የተንከራተቱበት፣ መሳቂያ መሳለቂያ የሆኑበት ምርኮ ነው።
ከዚህ የተነሳ የሚናገሩት ነገር አለ። 70 ዓመት ቀላል አይደለም፣ በጣም ረጅም ዓመት ነው። ስለዚህ እነዚህ የያዕቆብ ልጆች የእስራኤል ልጆች መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ብለው ይላሉ። ስለዚህ የእግዚአብሔር መንፈስ በነቢዩ አማካኝነት መጥቶ ያዕቆብ ሆይ እስራኤል ሆይ ለምን እንዲህ ትላለህ? ለምን እንዲህ ትናገራለህ? ምንድነው የሚናገረው? መንገዴ ከእግዚአብሔር ተሰውራለች ፍርዴም በአምላኬ ቸል ተብላለች ለምን ትላለህ ብሎ በዚህ በእግዚአብሔር ቃል ላይ በጥያቄ መልኩ ይመጣላቸዋል። እንደነገርኳችሁ ይሄ ምዕራፍ የመጽናናት ምዕራፍ ነው። አጽናኑ የሚል ምዕራፍ ነውና እግዚአብሔር አምላክ ለሕዝቡ እንዲጽናና፣ ሕዝቡ እንዲበረታ፣ ሕዝቡ ኃይሉ እንዲታደስ፣ ሞገሱ እንዲመለስ፣ ክብሩ እንዲታደስ እግዚአብሔር የሚፈልግ አምላክ ነው እና ከመከራው ርዝመት የተነሳ ቤተ መቅደሳቸው ፈርሶ መጽሐፎቻቸው ተቃጥሎ ታቦታቸው ተማርኮ በትልቅና በጥልቅ ሽንፈት ውስጥ ሆነው በነበረበት ጊዜ ከዚህ የተሻለ ወይም ከዚህ የተለየ ነገር ሊናገሩ የሚችሉት ነገር አለ ብዬ አላስብም። መንገዴ ከእግዚአብሔር ተሰውራለች ብሎ ይላል ያዕቆብ። እስራኤል እንደዚህ ይናገራል፣ ፍርዴም በአምላኬ ቸል ተብላለች ብሎ ይላል። መንገድ የመጣችሁበትና የምትሄዱበት ነው። ስለዚህ ያዕቆብ ወይም የእስራኤል ሕዝብ እያለ ያለው ነገር ምንድነው? እግዚአብሔር እኛ የምናልፍበትን ሁኔታ አያይም፣ የምናልፍበትን መንገድ አያይም። እንደዚህ ባለ ውርደት፣ እንደዚህ ባለ መንከራተት፣ እንደዚህ ባለ ጭንቀት፣ እንደዚህ ባለ ሽንፈት ውስጥ ስናልፍ እግዚአብሔር አምላክ መንገዳችን ከእግዚአብሔር ተሰውሯል፣ አይመለከተውም፣ እግዚአብሔር አያየውም። እግዚአብሔር የምናልፍበት መንገድ ለእግዚአብሔር ግልጽ አይደለም፣ አላወቀም። እንደዚህ አይነት የኪዳኑ ሕዝብ የተጠራው በስሙ የተጠራው ለታላቅ ርስት የተለየው ሕዝብ ይሄ ሕዝብ ቀን በደመና ሌሊት በእሳት አምድ እየመራ ሊኩዊዱን እንደ ሶሊድ አቁሞ የተስፋይቱ ምድር ያወረሰው እግዚአብሔር አይመለከትም የምናልፍበትን መንገድ ብለው ይላሉ። በአጭር አማርኛ መንገድ የመጣችሁበትና የምትሄዱበት ነው። ስለዚህ የምናልፍበትን ነገር እግዚአብሔር አይመለከትም ብለው ይጠይቃሉ። ከዛም ቀጥለው ሲጠይቁ እንደዚህ ይላሉ፣ ፍርዴ በአምላኬ ቸል ተብላለች። እግዚአብሔር የኔ ጉዳይ አይገደውም። እኔ አሁን ያለሁበት ውርደት፣ እኔ ያለሁበት ሽንፈት፣ እኛ ያለንበት ውድቀት አይገደውም ብለው ይላሉ። ይሄን ጉዳይ ለነሱ ብቻ ሳይሆን በግልም ደግሞ ለኛ ለብዙዎቻችን የሆነ በልዩ ልዩ ጥያቄዎች ስለምናልፍ ሰዎች እንደዚህ አይነት ነገር የምናነሳ ሰዎች ቀላል አይደለንም። ከምናልፍበት የህይወት መንገድ የተነሳ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች የምንል ሰዎች ቀላል አይደለንም። ትዝ ካላችሁ የእግዚአብሔርን ቃል ስታነቡ እንደውም ስለ ክርክሬ የሚመልስልኝን ሰማ ዘንድ እግዚአብሔርን ጠብቀዋለሁ ብሎ ዕንባቆም ሲናገር ትዝ ይላችኋልና በቂ ማስረጃ አለው። ዕንባቆም እግዚአብሔር የሚመልስልኝን እሰማለሁ ብሎ ሲል በኤቪደንስ ነው ከእግዚአብሔር ጋር የሚከራከረው። ምክንያቱም በዛ ዘመን ኃጢአተኞች እያለፈላቸው ፍርድ ተጣሞ ጻድቃንና እግዚአብሔር የሚፈሩ ሰዎች ደግሞ በሚያሳዝን የህይወት መንገድ ውስጥ እያለፉ ሲመለከት ስለ ክርክሬ የሚመልስልኝን እሰማለሁ ብሎ ዕንባቆም የተናገረውን ነገር ታስታውሳላችሁ። ልክ እንደዚህ ነው ወዳጆቼ። የቱንም ያህል ክርስቲያን ብትሆኑ፣ የቱንም ያህል የተማረ ሰው ብትሆኑ፣ የቱንም ያህል የቤተሰብ ቁጥር ቢኖራችሁ ወይንም ደግሞ አንዳንድ ከውጭ ስትታዩ ምንም ያልጎደለባችሁ እንኳን ብትመስሉ በአንዳንድ ጉዳዮቻችሁ ላይ ፍርድ የምትፈልጉባቸው አሉ። እግዚአብሔር እንዲፈርድላችሁ በእውነት እግዚአብሔርን ካመለኩት ከተከተልኩት ከፈራሁት ሌላ አቅም የለኝም ሄጄ ይሄን ጉዳይ የማሳይበት እግዚአብሔር እንዲፈርድልኝ ይፈልጋለሁ የምትሉበት ጉዳይ አይጠፋም። እሱ ብቻ ሳይሆን ደግሞ ለሩቅ አይደለም ለቅርብ ሰዎቻችሁ እንኳን ሊገባ በማይችል የህይወት ውጣ ውረድ ውስጥ እያለፋችሁ መንገዴ ከእግዚአብሔር ተሰውሯል ወይ? እግዚአብሔር ይሄን ጉዳይ አይመለከተውም ወይ? ሽንፈቴ ከነገረኝ የተስፋ ቃልና ከሰማሁት የኪዳን መንገድ እና እውነት ይልቅ በተቃራኒ እየሄድኩ መሆኔ እግዚአብሔርን ግድ አይለውም ወይ የምትሉ ሰዎች ልትኖሩ እንደምትችሉ አስባለሁ። ልክ እንደዚህ እንደ ያዕቆብ ልክ እንደ እስራኤል ማለት ነው። እና በጣም በሚገርማችሁ ሁኔታ አሁን እንደነገርኳችሁ ብዙ ነገሮቻቸውን ያጡበት ሁኔታ ላይ ቆመው ነው መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ብለው የሚሉት። ለነዚህ ሰዎች መቅደሳቸው ለተቃጠለባቸው፣ ለፈረሰባቸው፣ መጽሐፋቸው ለተቃጠለባቸው፣ ታቦታቸው ለተማረከባቸው፣ በሰው ምድር በግዞት ለሚንከራተቱ መሳቂያ መሳለቂያ ለሆኑ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለሚሉና ጥያቄ ላለባቸው ሰዎች እግዚአብሔር የኛ ጉዳይ ግድ አይለውም ወይ? እንደዚህ መሆናችን
እግዚአብሔርን አይመለከቱም ለሚሉ ሰዎች እግዚአብሔር ደግሞ በተራው መናገር ጀመረ። ያዕቆብ ለምን እንዴት ይላል? እስራኤልስ ለምን እንደዚህ ትናገራለህ? አልሰማህም ወይ? አታውቅም ወይ? አንተ ጥያቄ ካለ እኔ መልሳለኝ። አንተ ጥያቄ ካለ፣ አንተ ሐሳብ ካለ፣ አንተ የምታነሳው የከበደ ነገር ካለ እውነት ነው ከትግስት በላይ ከአቅም በላይ የሆነብህ ነገር ካለ እኔ ደግሞ መልሳለኝ። ያዕቆብ ሆይ አዎ ጥያቄ ጠይቀሃል፣ ሐሳብ አንስተሃል። አልሰማህም ወይ? አታውቅም ወይ? ለዚህ ጥያቄ የሚሆን 40 መልስ 60 መልስ 100 መልስ አልሰጥህም። ለጥያቄ መልስ አንድ ብቻ ነው፣ እሱ ምን ራሴ ነኝ። ለክርስቲያን ጥያቄ መልስ ራሱ እግዚአብሔር ነው። ክርስቲያን እግዚአብሔር መልሱ ካልሆነ ብር መልሱ ሊሆን አይችልም። ለክርስቲያን እግዚአብሔር መልሱ ካልሆነ ሀብት መልሱ ሊሆን አይችልም። ዝና መልስ ሊሆን አይችልም። እውነተኛ መልስ እግዚአብሔር ነው የሚል ሰው ለጌታ ክብር ያጨበጭባል። አልሰማህም ወይ? አታውቅም ወይ? አታውቅም ወይ? አልሰማህም ወይ? አንዳንድ ጊዜ አይታችኋል፣ በዜና በሚዲያ በልዩ ልዩ መንገድ ኖን በሆነ ሁኔታ የተገለጠ ነገር አንዳንድ ሰው ሳይሰማ ይቀራል። አልሰማህም የሚባለው የተሰማ ጉዳይ ኦሬዲ አገር ሰምቶት ያለቀ ጉዳይ። አታውቅም ወይ የሚባለው ሁሉም ሰው ያወቀው ሚስጥር ያልሆነ ፀሐይ የሞቀው አገር ያወቀው ጉዳይ ነው። አታውቅም አልሰማህም ብሎ እግዚአብሔር መመለስ ይጀምራል። የመጀመሪያው ሲነግራቸው እንደዚህ ያለ እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ በማንም አይመረመርም። ለደካማው ኃይልን ይሰጣል፣ ጉልበት ላጣው ጉልበትን ይጨምራል። እስቲ አሜን በሉ። እንግዲህ አሁን መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለሚሉ የያዕቆብ ልጆች የእስራኤል ልጆች የመጀመሪያው እግዚአብሔር የሚነግራቸው ነገር ምንድነው? የሚሰጣቸው መልስ ምንድነው? እንዲጽናኑበት ያመጣላቸው መልእክት ምንድነው? እግዚአብሔር የዘላለም አምላክ ነው የሚለውን ሐሳብ ነው። ወዳጆቼ ለአምላክነቱ የጊዜ ገደብ የለውም ማለት ነው። አሁን አንተ ያለበት ችግር፣ አሁን አንተ ያለበት ጥያቄ ጊዜያዊ ነው፣ የሚያልፍ ነው። የማያልፍ ይመስላል ያለህበት መከራ፣ የማያልፍ ይመስላል ያለህበት ጥያቄ፣ ያለህበት ጨለማ። ነገር ግን ይገርምሃል፣ የማያልፍ የሚባል ችግር የለም፣ የማያልፍ የሚባል ጥያቄ የለም። የማያልፍ የሚባል አምላክ ብቻ ነው ያለው። ሁሉን የሚያሳልፍ ሳያልፍ ሁሉን በሰልፍ የሚያሳልፍ ክንዱ ጽኑ የሆነ ሃሌሉያ፣ በምክሩ ብርቱ የሆነ አሁን ያለህበት ሁኔታ ጊዜያዊ ነው ማለቱ ነው። ምን ማለት ነው? እግዚአብሔር የዘላለም አምላክ ነው ማለት ለሁሉም ነገር የጊዜ ገደብ አለው ማለት ነው። ኤክስፓየር ዴት አለው ማለት ነው። ይገርማል። ወደደም ጠላም አሁን ያለህበት ሁኔታ የመጨረሻ አይደለም፣ ታልፈዋለህ። ይሄ ከፊት ለፊት ያለው 2 ቀን 3 ቀን 2 ሳምንት 1 ወር 1 ዓመት ከተሻገርክ ከፊት ለፊት እንዳለ አይቀርም፣ ከኋላ ይሆናል። ዛሬ አለ ያልከው ነገር ነገ ትዝታ ይሆናል። ሸክም የሆነብህ ነገር ነገ ከነገ ወዲያ አንተ የማትሰበር ሰው እንደሆንክ ምስክር ይሆናል። አላስኬድ አላስቆምጥ ያለክ ነገር ታልፈዋለህ ይላል እግዚአብሔር። ወዳጆቼ እግዚአብሔር የዘላለም አምላክ ነው የሚለው ሐሳብ በሚለዋወጥ ዓለም ውስጥ የማይናወጥ መሸሸጊያ ነው። እግዚአብሔር የዘላለም አምላክ ነው። የዘላለም የሚባል ጓደኛ የለም። የዘላለም የሚባል ክብር የለም። የዘላለም የሚባል ሀብት የለም። የዘላለም የሚባል ጉልበተኛ የለም። የዘላለም የሚባል ባለስልጣን የለም። ትላንት ይወጣ ነገ ይወርዳል። ትላንት ያገኘ ነገ ያጣል። ትላንት ያማረ ከነገ ወዲያ መልኩን ውበቱን ያጣል። እንዳለ በዙፋኑ ላይ የሚኖር የዘላለም የሚባል አምላክ እግዚአብሔር ብቻ ነው። ታልፉታላችሁ ይላችኋል እግዚአብሔር። ትወጡታላችሁ ይላችኋል እግዚአብሔር። እንደ ቀላል ታልፉታላችሁ ይላችኋል። ተጽናኑ ይላችኋል እግዚአብሔር። ልክ ነው፣ ዘመኑ ረዝሟል። ልክ ነው፣ በበቂ ማስረጃ ትግስት አልቋል። ልክ ነው፣ ከባባድ ሁኔታዎች ነው የምትመለከተው። ነገር ግን አንድ ነገር እነግርሃለሁ፣ ሳያልፍ ሁሉም በሰልፍ የሚያሳልፍ የዘላለም ንጉሥ፣ አምባዎች ሁሉ ይወድቃሉ፣ ኮረብቶች ሁሉ ይናዳሉ። እሱ ግን በዙፋኑ እንደ ጸና ይኖራል፣ እንደ ጸና ይኖራል። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታከተም። ማስተዋሉ በማንም አይመረመርም። ለደካማው ብርታትን ይሰጣል፣ ጉልበት ለሌለው ጉልበትን ይጨምራል። አሜን።
ስለዚህ የመጣብ ነገር ጊዜያዊ ነው። አሁን ያለበት ነገር ጊዜያዊ ነው። የገጠመ ችግር ጊዜያዊ ነው። ያለበት ጥያቄ ጊዜያዊ ነው። ብቸኝነት ጊዜያዊ ነው። ማጣት ጊዜያዊ ነው። አቅም ማጣት ጊዜያዊ ነው። እነግራለሁ፣ ጌታ ምስክሬ ነው። አንድ ነገር ደግሞ ጊዜያዊ ከሆነ ያልፋል። አሜን ይባላል። ረገጥ አድርግና ያልፋል በል። ጩና ያልፋል በል። ከዓለም መጀመሪያ በፊት የነበረ ከዓለም በኋላም የሚኖር ወዳጆቼ፣ አሁን የምታዩት ፀሐይ ይጠፋል፣ ተራሮችም ይፈርሳሉ፣ ባህሩም ይደርቃል፣ ከዋክብቶችም ይወድቃሉ። እንደነበረ ያለ ሁሉን አሳልፎ በዙፋኑ ጸንቶ፣ እውነቴን ነው የምነግራችሁ፣ ዛሬ ያለ ያላችሁት ነገር ትዝታ ይሆናል። ለመቀውላችሁ አጥንታችሁ እስኪጎብጥ ድረስ የተሸከማችሁት እንቅልፍ ያጣችሁበት ያስለቀሳችሁ ጉዳይ እናንተ ማለት ቀላል ሰው እንዳልሆናችሁ ለምስክርነት ነገ ያገለግላል። እስቲ በደም ጩሁና አሜን በሉ። በዚህ ምድር ላይ አይደለም መጥፎ ነገር መልካሙ ነገር እንኳን ያልፋል። አይደለም ማጣት ማግኘት እንኳን ያልፋል። አይደለም ውርደት ክብር እንኳን ያልፋል። ወዳጆቼ አይደለም እርጅና ውበትም ያልፋል። እንኳን አይደለም መጥፎ ነገር መልካምም ነገር ያልፋል። እንደዚህ ይላል እግዚአብሔር፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ አምላኬ ቸል ተብላለች። እግዚአብሔር ለምንድን ነው በእኔ ጉዳይ የማይፈርደው? እግዚአብሔር ለምንድን ነው እኔ የማልፍበት ጉዳይ ግድ የማይለው ስሜት የማይሰጠው ለሚሉ ሰዎች መልሱ አንድ ጉዳይ ነው። እግዚአብሔር የዘላለም አምላክ ነው። ይሄ ማለት ምን ማለት ነው? አሁን ያለበት የመጨረሻ አሁን ያለበት ሁኔታ መጨረሻ አይደለም። አሁን ያገኘው ማግኘት የመጨረሻ ማግኘት ካልሆነ አሁን ያጣበት ማጣት የመጨረሻ ማጣት አይደለም። በደንብ አርኩና አሜን በሉ። እውነቴን ነው የምነግራችሁ፣ አንድ ሹፌር በነዳ ቁጥር ከፊት ለፊቱ የነበረው ተራራ ከኋላው እንደሚሆን ልክ እንደዛ ዛሬ ከፊት ለፊታችሁ ያሰጋችሁ ነገር ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። እንደዚህ ቀና ብላችሁ ያያችሁት ነገር ነገ ቁልቁል ታዩታላችሁ። እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አምላክ። የዘላለም የሚባል ጓደኝነት፣ የዘላለም የሚባል ማግኘት፣ የዘላለም የሚባል ወዳጅ የለም። የዘላለም የሚባል አምላክ ብቻ። ያጀበ ሊበተን ይችላል፣ አለ ያለ ላይኖር ይችላል። የማይሰበር ምርኩዝ፣ የማይንሸራተት አለት፣ የማይጠልቅ ፀሐይ፣ በቸርነቱና በምክሩ በደግነቱ ብዛት የታወቀ በምክሩ ግሩም እግዚአብሔር አምላክ፣ በምክሩ ግሩም እግዚአብሔር አምላክ፣ በጊዜውም ያለ ጊዜውም ጠዋትም ማታም ክረምትም በጋም በጊዜውም ያለ ጊዜውም ከኛ ጋር የሚሆን የዘላለም አምላክ እግዚአብሔር ነው። ሃሌሉያ ሃሌሉያ። ክርስቲያን ይሄ ሊያጽናናው ይገባል። ይሄ ቤት አይደለም፣ ዓለም ቤት አይደለችም፣ እቺ ምድር ቤት አይደለችም። ይገርምሃል፣ የተዘጋጀልህ ቤት አለ፣ የተዘጋጀልህ ክብር አለ፣ የተዘጋጀልህ አክሊል አለ፣ አክሊል አለ። ታሪክ መዝግቦ ያስቀመጣቸው ተፈጥሮን በቁጥጥራችን ስር እናውላለን ያሉ፣ ብረት ተሸክመናል፣ ሰራዊት አሰልፈናል ያሉ ሁሉ ዛሬ ከመቃብር በታች ወድቀዋል። እሱ ብቻ ሳያልፍ ሁሉም በሰልፍ እያሳለፈ በዙፋኑ ላይ አለ። መንገዱ በባህር ውስጥ ነው። እንዴት እንደሚመጣ አይታወቅም። አደራረጉ ልዩ ነው። አሰራሩ ልዩ ነው። ሃሌሉያ። ለዚህ ያለ መጽሐፍ እግዚአብሔር የዘላለም አምላክ። ያዕቆብ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች ለምን ትላለህ? ፍርዴ በአምላኬ ቸል ተብላለች ለምን ትላለህ? እግዚአብሔር የዘላለም አምላክ ነው። ሃሌሉያ። አሁን ያለበት የትኛውም ሁኔታ መጨረሻ አይደለም። አሁን መጽናናት ያለብህ ነገር ለዚህ ነው። እውነቴን ነው የምነግርህ። ተኝተሃል ትነሳለህ፣ ወድቀሃል ትበረታለህ፣ አጥተሃል ታገኛለህ፣ ወርደሃል ትወጣለህ፣ ብቻህን ከሰው ጋር ትሆናለህ፣ አልቅሰሃል ትስቃለህ፣ ተዋርደሃል ትከብራለህ። ጩና በደንብ አድርገህ አሜን በል። አጠገባችሁ ያለውን ሰው ንኩትና ያልፋል በሉት። ረቀጥ አድርጉና ባካችሁ ድምጻችሁ ይሰማ። ያልፋል በሉት። ሃሌሉያ። እርሱ የማይለወጥና የማይናወጥ አምላክ። ለክርስቲያን ይሄ በሚለዋወጥ ዓለም ውስጥ የማይናወጥ ምሽጉ ነው። እግዚአብሔር የዘላለም አምላክ የሚለው ቃል ለክርስቲያን በሚለዋወጥና በማይናወጥ ዓለም ውስጥ እንዳይናወጥ
ኮንፊደንስ ኖሮት እንዲኖር። ለዚህ ነው ይገርማል። ሃማ ለጥቂት ጊዜ የተሳካለት ይመስላል። ነገር የተቀናጀለት ይመስላል። ስልጣን በእጁ ነው። የአፉ ቃል ሕግ ነው። ያለው ነገር ይሆናል። ነገር ግን ነግራችኋለሁ አንድ አምላክ አለ። መንገዱን ከጨለማ ባሻገር ያደረገ፣ ራሱን በብርሃን የሸፈነ፣ በደመናት ውስጥ በዝምታ የሚኖር፣ ሲወርድ በሰረገላ የሚገሰግስ፣ ባለቀ ሰዓት ጨዋታውን የሚቀይር አንድ ጌታ አለ። አንድ አምላክ አለ። አንድ ጌታ አለ። ነገ ሌላ ቀን ነው። እውነቴን ነው የምነግራችሁ። ዛሬ በንቀት አይን የምትታዩ ነገ እግዚአብሔር ምስክሬ ነው፣ ድራሽ አባታችሁን እግዚአብሔር ያከብረዋል። ጩና በደንብ አድርጋችሁ አሜን ይባል። ለዚህ ነው ክርስቲያን ማዕበልና ወጀብ ሲነሳበት የማይናወጠው፣ በመጠበቂያው ላይ የሚሆነው፣ ሳይናወጥ በስፍራው የሚቀመጠው። ከሁኔታው ጋር አይደለም። ያውቃል የዘላለም የሚባል አምላክ እንጂ የዘላለም የሚባል ችግር፣ የዘላለም የሚባል ብቸኝነት፣ የዘላለም የሚባል ጥያቄ፣ የዘላለም የሚባል እንደዚህ ነገር የዘላለም የሚባለው ቃል ሊጠቅም የሚችለው ሊገልጽ የሚችለው እግዚአብሔርን ብቻ፣ ሌላ ነገር ሊገልጽ አይችልም። ይገርማል። ፕሬዝ ጋድ ሴ አሜን። ከዛ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች። ለምን ትላለህ? አልሰማህም? አታውቅም? ምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። ሁለተኛ ጻፉ። ሁለተኛ የምድር ዳርቻ ፈጣሪ ነው። አጽናፍ ዓለሙን በእጁ የያዘ ነው። እግርህ በማይረግጥበት ይረግጣል፣ ዓይንህ የማያየውን ያያል። ዳርቻውን የፈጠረ መሃሉን ይቆጣጠራል ማለት ነው። እግዚአብሔር የምድር ዳርቻ ፈጣሪ ማለት ዳርቻውን የፈጠረ መሃሉን ይቆጣጠራል። ዳሩን የሰራ አምላክ መሃሉን ይሞላዋል። ይገርማል። ኢየሱስ ጌታ ነው። እስቲ አሜን በሉ። በጥልቅ ውቅያኖስ ውስጥ አሳን እንደሚመራ ይመራሃል። በሲና ተራራ ላይ በነጎድጓድ ውስጥ እንደሚኖር በእሳት ውስጥ ያኖርሃል። በደመና ውስጥ በዝምታ እንደሚኖር በሰላም ያኖርሃል። በቤተ መቅደስ ውስጥ በክብር እንደሚኖር እግዚአብሔር በክብር ያኖርሃል። የምድር ዳርቻ ፈጣሪ ነው። ዳርቻውን የሰራ መሃሉን ይቆጣጠረዋል። God is in control። አንተ አሜን በል በደንብ አድርገህ። ሕይወት ከሉጋሙ እንዳመለጠ ከመቆጣጠሪያው እንደተቋረጠ አይደለም። አሁን የሚሄደው የሕይወት መንገድና አቅጣጫ እንደው ዝም ብሎ በዘፈቀደ የምትኖርበት ጉዳይ አይደለም ማለቱ ነው። ኢየሱስ ጌታ ነው። እግዚአብሔር የምድር ዳርቻ ፈጣሪ ነው። አጽናፍ ዓለምን በእጁ የያዘ አንተ የማትረግጠውን የሚረግጥ የማታየውን የሚያይ አሚን ነው። እስቲ አሚን በል። እኔ ቆሜ አሚን ያልኩበት አንድ ቃል ነው። በጥልቅ ውቅያኖስ ውስጥ አሳን እንደሚመራ ዘንድሮ እግዚአብሔር አምላክ በሚያስገርም ሁኔታ ይመራል። በሰማይ በዙፋኑ ተቀምጦ በጥልቅ ውቅያኖስ ውስጥ ያለን አሳ እንደሚመራ ልክ እንደዛ የእግዚአብሔር ደመና ውስብስብ በሆነ ዓለም ውስጥ አንተን እየመራ ከፊት ይገሰግሳል። I swear to God ዴስቲኒ ጋር ሳትደርስ በፍጹም መሃል ላይ አትቀርም። ኢየሱስ ጌታ አይታችሁታል። እሱን እግዚአብሔር የምድር ዳርቻ ፈጣሪ ነው። ምን ማለት ነው? ባጭር አማርኛ ያዕቆብ መንገዴ ከእግዚአብሔር ተሰውራለች፣ እስራኤልን ፍርዴ በእግዚአብሔር ቸል ተብላለች ብሎ ሲሉ ምናልባት ለ70 ዓመት በባቢሎን በግዞት ምድር የተያዙት ከእንደዚህ አይነት ከባድ ሁኔታ መውጣት ያቃታቸው እግዚአብሔር እዛ ስለሌለ ይመስላቸዋል። ኖ እዛ በጽዮን በተስፋይቷ ምድር በኢየሩሳሌም የሚያውቁት እግዚአብሔር at the same time ባህር ተሻግረው ድንበር አልፎ አሁንም በባቢሎን የሚገዛው የሚያስተዳድረው የሚመራው እግዚአብሔር ነው። የምድር ዳርቻ ፈጣሪ ነው። ዳርቻውን የፈጠረ እግዚአብሔር መሃሉን ይቆጣጠረዋል። እስቲ አሜን በል በደንብ አድርግ። ልባርካ በጌታ በኢየሱስ ስም። መውጣት መግባትን እግዚአብሔር ይቆጣጠራል። ጠላቶችን እግዚአብሔር ይቆጣጠራል። የሕይወትን እስትንፋስ እግዚአብሔር ይቆጣጠራል። እግዚአብሔር የምድር ዳርቻ ፈጣሪ ነው። እስቲ አሜን በሉ። ፕሬዝ ጋድ። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ተብላለች እያልክ ያለክ ሰው እንደውም በጣም ይግረምህ። በሲና ተራራ ላይ በነጎድጓድ ውስጥ እንደሚኖር ዘንድሮ በእሳት ውስጥ ያኖርሃል። ለሲድራቅና ሚሳቅ አብደናጎም የእሳቱን ኃይል ይዞ እሳቱን እንደ ዲም ላይት እንደተጠቀመበት ለበዓሉ ድምቀት ያገለግላል።
እግዚአብሔር ምስክሬ ነው። እውነቴን ነው የምነግርህ። ያ በእሳት ውስጥ በግርማ የሚኖረው አምላክ እግዚአብሔር እውነቴን ነው የምነግርህ። ዘንድሮ እግዚአብሔር አምላክ የቱንም ያህል ጠላት እሳት ቢያነድ፣ ጠላት ጦርነት ቢያስነሳ በዛ እሳት ውስጥ እግዚአብሔር ያኖራል። በደመናት ውስጥ በዝምታ እንደሚኖር በሰላም ያኖራል። የምድር ዳርቻ ፈጣሪ ኢየሩሳሌም ሁን ባቢሎን የሚያኖርህ እግዚአብሔር፣ እስትንፋስን የያዘው እግዚአብሔር ነው። ሴ አሜን። ጩሁና በደንብ አድርጋችሁ አሜን በሉ። እርሱ በቤተ መቅደስ ውስጥ በክብር እንደሚኖር በክብር ያኖርሃል ማለት ነው ወዳጆች። የምድር ዳርቻ ፈጣሪ ነው። ባጭር አማርኛ ምን ማለት መሰለ? የትም ማኖር ይችላል ማለት ነው። የሚያኖር እግዚአብሔር ስለሆነ የምድር ዳርቻ የትም ማኖር ይችላል። ሰው የማይኖርበት ምድረ በዳ አለ። ሰው የማይኖርበት የበረዶ ቦታ አለ። እግዚአብሔር ግን የሌለበት የለም። ይገርማል። ምናልባት በዚህ በባቢሎን በግዞት በባርነት ያለ ነው እግዚአብሔር ስለሌለ ይሆን ነው። አልሰማህም? አታውቅም? አልሰማህም እንዴ? እግዚአብሔር የዘላለም አምላክ እንደሆነ ከዛስ የምድር ዳርቻ ዘሪ እንደሆነ የትም ማኖር እንደሚችል ኢየሱስ ክርስቶስ ጌታ ነው። እስቲ አሜን በሉ። ስለዚህ አንተ ለመኖር ወደ ላይ መውጣት አይጠበቅብህም። ወደ ታች መውረድ አያስፈልግም። ይገርማል። ኢየሱስ ጌታ ነው። ለጌታ ዳሩ ከመሃሉ ጋር ምንም ልዩነት የለውም። ለጌታ ገጠሩ ከከተማው ጋር ምንም ልዩነት የለውም። ለጌታ ተራራው ከሜዳው ጋር ምንም ልዩነት የለውም። ለጌታ ጨለማው ከብርሃኑ ጋር ምንም ልዩነት የለውም። God is in control። እግዚአብሔር ሕይወታችሁን አንድ አድርጎታል፣ ተቆጣጥሮታል። ይገርማችኋል። ጠላት እንዳይጎዳችሁ፣ የወረወረባችሁ እንዳይመታችሁ፣ የተቆፈረባችሁ ጉድጓድ እንዳትገቡበት እግዚአብሔር ምስክሬ ነው። እግዚአብሔር እንደዚህ ይላችኋል። እግዚአብሔር እንደዚህ ይላችኋል። ወዳጄ ለጌታ ዳሩ ከመሃሉ ምንም ልዩነት የለውም። ለጌታ ገጠሩ ከከተማው ምንም ልዩነት የለውም። ለጌታ ተራራው ከሜዳው ምንም ልዩነት የለውም። ስታየው ተራራ ነው፣ ስታየው አቀበት ነው። ይገርማል። ያንተ ጌታ ግን ይገርማል። ለሱ ተራራው ከሜዳው ምንም ልዩነት የለውም። ለጌታ ጨለማው ከብርሃኑ ምንም ልዩነት የለውም። ለጌታ ማጣት ከማግኘት ምንም ልዩነት የለውም።